ማረፊያ በአንድ በአካባቢ ተወላጅ የተቋቋመ ተቋም ነው። የዚህ አካባቢ ተወላጅ የሆነ አቶ ሳምሶን በትሩ ያቋቋመው ተቋም ነው። የተቋቋመው በ1999 የተቋቋመው ለ20 ዓመታት የገጠራማውን አካባቢ ተደራሽ ያልሆኑትን ደጋፊ የሌላቸውን አረጋውያን ሰብስበው ድጋፍ ይሰጣል። ይህ ድርጅት ግን ቤት የቀሩ ከአሁን በፊት ለዚች ሀገር ብዙ ታሪክ የሰሩ በመከላከያ ውስጥ ያገለገሉ፣ በፖሊስ ያገለገሉ፣ በግብርናው በመንግስት መስሪያ ቤት ያገለግሉትን አቅማቸው ደግሞ ምንም ረጂ ድርጅት የሌላቸው ድጋፍ የሚጦራቸው ቀባሪ ያጡ ማህበረሰብ ክፍሎችን የተለያዩ ድጋፎችን እያደረገ የሚገኝ ድርጅት እንደሆነ ነው ማለት። ይረዱኝ ነበር በዚች ልጅ አማካኝነት ሲረዱኝ ሁሉ ጊዜ ተረጂ መሆን ያስጠላል። ከዛ በኋላ በጎች ሰጠኝ። በጎች ሲሰጠኝ በጎቹን አረባሁኝና ያው እንግዲህ በቸገረ ሰዓት ግልገሎቹም ይሸጣሉ። አንዳንድ ነገር እየተደረገ መጨረሻ ላይ በጓ ስትመስን ሸጥኩና ቤት ነበረኝ። ቤት አደስኩበት። ከዛ ትንሽ ብር ሲተርፈኝ ገበያ ወጣ። ምክንያቱም ሁሉ ጊዜ በተረጅነት መጠበቅ ጥሩ አይደለም። አንዳንድ ጊዜ ደግሞም ሲያደርጉ አንተ ደግሞ ለሀብታም ለመሆን ወይንም ደግሞ ለምንም ሳይሆን በልተህ ለማደር መስራት ግዴታ አለብህ። ስለዚህ ወደ ገበያ ወጣው። ገበያ አሁን ሽሮ በርበሬ እናግዳለሁ። ወደፊት የምናስበው ትልቅ ነገር አለ። ኢንካም ጀነሬት አክቲቬት የሚያደርግላቸው ትልቅ ተቋም መገንባት